ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን በጣም አመሰግናለሁ ድሉ ስለተሰጠኝ። ምሳወርቅ አለባቸው እባላለሁ። የአራዳ ኤፍኤም የስፖርት ጋዜጠኛ ነኝ። ስራውን ከጀመርኩኝ ከ3 ዓመታት በላይ ተቆጥረዋል። በመጀመሪያ ስራ የጀመርኩት እዚሁ አራዳ ኤፍኤም 95.1 ላይ ነው። የሙከራ ስርጭቱን በጀመረበት ሰዓት አራዳ ስፖርት የሚል የአውትሶርስ ፕሮግራም ላይ ሆስት አድራጊ ሆኜ መጣሁኝ። ያው ማይክ መያዝ የጀመርኩበት ቤት አራዳ ኤፍኤም 95.1 ነው። ከዛ በኋላ ግን ለ6 ወራት ያህል እዛ ከቆየው በኋላ ወደ ብስራት ሬዲዮና ቴሌቪዥን ነበር በቀጥታ ያመራሁት። ከዛ በኋላ እዛ ለ7 ወራት ያህል 433 የሬዲዮ ፕሮግራም ላይ ሆስት እያደረግ ቆይቻለሁ። ከዛ ውጭ ግን ብስራት ሬዲዮ ላይ የሚሰሩት የስፖርት ስራዎችን እየሰራው እንግዲህ ብስራት ኤፍኤም ለ7 ወራት ያህል ከቆየው በኋላ ደግሞ በድጋሚ ወደ አራዳ ኤፍኤም 95.1 ተመልሼ መስራት ከጀመርኩኝ ከ2 ዓመታት በላይ ተቆጥረዋል። ያው አራዳ ኤፍኤም ላይ አራዳ ኤፍኤምን የስፖርት ስራዎች ከዛ ውጭ ግን ፉትቦል ካፌን ከአላዛር አስገዶም ጋር ዛ ፕሮግራም ላይም እየሰራው ነው የሚገኘው። እስካሁን ድረስ የመጣውበት ርቀት በስፖርት ጋዜጠኝነት ይህንን ነው የሚመስለው። አው የስፖርት ጋዜጠኛ መሆን ወይም ደግሞ ጋዜጠኛ መሆን ፈተና አለው። ይሄ ፈተና የሚጀምረው ደግሞ በተለይ ለሴቶች ከቤተሰብ ነው ብዬ ነው የማስበው። ያው እኔ መጀመሪያ ላይ እንደማንኛውም ኢትዮጵያዊ ቤተሰብ ውጭ ወጥቼ ኳስ እንዳይ ስቴዲየም እንዲሄድ ብዙም አይፈቀድልኝም ነበር። ያው እየተደበቅኩኝ አንዳንድ ጊዜ ስቴዲየም ውስጥ ሆነን እንኳን ፎቶ ስንነሳ ፎቶን ቤተሰቦቼ እንዲያዩብኝ ከፍተኛ ጥረት ነበር የማደርገው። በጊዜ ሂደት ግን ያንን ሁኔታ ተላምደውታል። ያው እኔም ፍላጎቴ የምር እንደሆነ ሲረዱ ወይም ደግሞ እግር ኳስን መውደዴ ወይም ስፖርት ላይ ያለኝን ፍቅር ሲረዱት የበለጠ ነጻነት እያገኘው መጥቻለሁ። ያው በመጀመሪያ ከቤተሰብ ነው የሚጀምረው ማሸማቀቁ ወይም ደግሞ ሴት ሆኖ ጋዜጠኛ መሆን ወይም ስፖርትን መውደድ። ካደግንበት ባህልም አንጻር ከቤተሰብ እንደዚህ አይነት ፍላጎቶች ሲታዩ ብዙም ኢንካሬጅ አንደረግም ወይም ደግሞ ብዙም አንበረታታም። እኔም ቤተሰብ ጋር የተለየ አልነበረም። ከዚህ ብዙም ውጪ እንደወጣ ኳስ እንዳይ አይፈቀደልኝም ነበር። ቀደም ብዬ እንዳነሳው ተደብቄ ነበር ብዙ ነገሮችን የማደርገው። ያው ብዙ ፈተናዎች አሉ በዚህ ሂደት ውስጥ። እስካሁን በመጣውበት ሂደት ውስጥ ብዙ ፈተናዎች አሉ። እንደውም እኔ ረጅም ጊዜ አልሰራሁም፣ ግን ደግሞ እስካሁን የመጣውበት ርቀትም ፈተናዎች አልነበሩትም ለማለት ያስቸግረኛል። ያው ሴት ሆኖ ስፖርት ጋዜጠኛ መሆን እኛ ሀገር ላይ ብዙም የተለመደ አይደለም፣ ወይም ብዙም እንደ ሌሎቹ የስራ ፊልዶች በተደጋጋሚ እዚህ ዘርፍ ላይ ሴቶችን ብዙም እናያለን የሚል እምነት የለኝም። ይህንን በተለያዩ ሁኔታዎች እየተመለከትን ነው የምንገኘው። እኔም ብዙ ፈተናዎች ገጥሞኛል ለማለት ባልችልም፣ አንዳንድ ግን ምናልባት ይህንን ስራ ለመቀጠል የማያስችሉኝ ወይም ደግሞ ስራውን እንዳቆም እንዳስብበት ቢያንስ እንዳስብበት ያደረጉኝ ሁኔታዎች ነበሩ። አንዳንዶች እንግዲህ ብቃታችንን ወይም አቅማችንን አይተው የስራ እድል ሊሰጡን የሚፈልጉ በጣም ብዙ መልካም ሰዎች አሉ። በተቃራኒው ደግሞ ሴት መሆናችንን አይተው አቅማችን ጥሩ ነው ለዛ ቦታ ይመጥናል ወይም ደግሞ ያንን ቦታ የምትመጥን አስፈላጊ ሰው ናት ወይ የሚለውን ሳይሆን ሴት መሆናችን ታይቶ ለዛ ስራ የምንፈለግበት ሁኔታዎችም ገጥመውኛል። እና እኔ አንድ ጊዜ ያው ይህንን ስራ አቆማለሁ ወይም ለእኔ አይሆንም የሚል እሳቤ ላይ የደረስኩበት ጊዜ እንደነበር አስታውሳለሁ። ግን በህይወት ብዙ አይነት ትምህርትን ወስጄበታለሁ። ምንም ነገር ላይ እጅ መስጠት እንደሌለብኝ እስከ መጨረሻው ድረስ መታገል እንዳለብኝ አሳይቶኛል ብዬ አስባለሁና በህይወት ደግሞ ብዙ አይነት ሰዎች ሊገጥሙኝ እንደሚችሉ፣ ጥሩ ሰዎች እንዳሉ፣ መጥፎ ሰዎች እንዳሉ፣ ብዙ ልማርባቸው የሚችሉ ሰዎች እንዳሉ፣ እንዲሁም ደግሞ በድክመታችን ላይ ወይም ደግሞ በእኛ ማግኘትና ማጣት ላይ አድቫንቴጅ መያዝ የሚፈልጉ ሰዎችም እንዳሉ የተማርኩበት ነውና ለወደፊት ለሚኖረኝም ህይወት ሌሰን የወሰድኩበት ነው ብዬ አስባለሁ። ያው እንደ አርአያ ማያቸው በጣም ብዙ ሴቶች አሉ። ለምሳሌ ከውጭ እንግሊዝ ፕሪሚየር ሊግ ላይ ሆስት የምታደርገው ሴማ ጃስዋል በጣም የማደንቃት ሴት ናት። ከዛ ውጭ ግን ያው ኬት አብዶን በጣም ነው መወዳት። ያው በሻምፒየንስ ሊግ ምሽቶች እንደዚሁም በሌሎች እግር ኳሶች ላይ ትንታኔ በመስጠት እንግዲህ ከነ ቴሪ ኦኔሪ ጋር የምትሰራውን ሴት እጅግ በጣም ነው መወዳት። ሲቢኤስ ስፖርት ላይ እነሱ እንደ አርአያ የምመለከታቸው እንስቶች ናቸው።
ስራው ከሴትነትና ከማህበራዊ ህይወት አንጻር ያለው ተጽዕኖ በሁለት እከፍላለሁ። በጣም ጥሩ ተጽዕኖ እንዳለው ይሰማኛል። ምክንያቱም ሴት እግር ኳስ ተንታኞችን ወይም ደግሞ ሴት ሆስት አድራጊዎችን፣ ሴት ጋዜጠኞችን በተለያዩ ዓለማት ላይ መመልከት አሁን እንግዳ የሆነ ነገር አይደለም። እንደውም ለዛ ሾው ወይም ደግሞ ለሚሰሩበት ቦታ ድምቀት የሆኑ ሴቶችን በብዛት እንመለከታለን። እኛ ሀገር ይሄ በምን ያህል መንገድ ኢንከሬጅ ይደረጋል የሚለው ጥያቄ ምልክት ውስጥ የሚቀመጥ ጉዳይ ነው። ግን ደግሞ ተጽዕኖ ከመፍጠር አንጻር በጣም ትላልቅ ጋዜጠኞች አሉ ብዬ አምናለሁ። እኛ ሀገርም በዚህ መንገድ ብዙ ሴቶች ወደዚህ ወደ ስፖርቱ ቢመጡ ከፍተኛ ተጽዕኖ መፍጠር ይችላሉ ብዬ ነው ማምነው። ግን ደግሞ ከማህበራዊ ህይወት አንጻር ብዙም ኢንከሬጅ አይደረግም ቀደም ሲል እንዳነሳሁት። ስለዚህ ሰዎች ወደ ስፖርት ጋዜጠኝነት ለመምጣት ብዙም ፍላጎት ሲያሳዩ አንመለከትም። ወይም ደግሞ እግር ኳስን የሚወዱ አትሌቲክስን የሚወዱ ወይም ስፖርቱ ሌሎች ስፖርቶችን የሚከታተሉ ብዙ ሴቶችን ማግኘትም ከባድ ነው ብዬ አስባለሁ። ይሄ የመጣው ከማህበረሰባችን ከአስተዳደጋችን አንጻር ነው ብዬ ነው ማምነው። ምክንያቱም ብዙ ጊዜ ሴት ልጅ ቤት ያለውን ስራ ወይም ደግሞ ሌሎች ፊልዶች ላይ ስትሰራ ነው ወይም ዶክተር ስትሆን፣ ኢንጂነር፣ ሌሎች ዘርፎች ላይ ስትሰማራ ነው ኢንከሬጅ የምትደረገው እንጂ ጋዜጠኛ ሆናለሁ ስትል ስፔሻሊ ደግሞ የስፖርት ጋዜጠኛ ሆናለሁ ሲባል ብዙም ድጋፍ የሚሰጠው ጉዳይ ነው ብዬ አላምንም። ይሄ የመጣው ያው ስፖርቱን ለወንዶች ብቻ የመተው ነገር አለ ከአስተዳደጋችንም። ስለዚህ አንድ ሴት ደግሞ ስፖርቱን የማትወደው ከሆነ ወደ ስፖርት ጋዜጠኝነት ለመምጣት በጣም ተጽዕኖ አለው ብዬ አስባለሁ። ስለዚህ ማህበረሰቡ እዚህ ላይ የሚፈጥረው ተጽዕኖ ቀላል ነው ብዬ አላስብም። በጣም አመሰግናለሁ ድሉ ኑራ ኢማም እባላለሁኝ። አሁን የኤፍኤም አዲስ 97.1 የስፖርት አዘጋጅ ነኝ። ማርክ፣ ያው አንተም እንደምታውቀው የኔ የሚዲያ ጉዞ የተጀመረው በተሳትፎ ነው። 1997 ዓመተ ምህረት መጨረሻ አካባቢ ላይ አሁን በምሰራበት በኤፍኤም አዲስ 97.1 ነው የመጀመሪያ የሬዲዮ ተሳትፎን ያደረኩት። በስልክ ተሳታፊ ነበርኩኝ። ከዛ ያው በሂደት ማሟላት የሚገባኝን አሟልቻለሁ ብዬ አስባለሁ። ያንን ሞልቼ ገብቼበታለሁ ብዬ አምናለሁኝ በግሌና ሴትነትና የስፖርት ጋዜጠኝነት ፈተናው እንዲህ በቀላሉ የሚገለጽ አይደለም። የኔን አንዱ ጥሩ ነገሩ ወይም ጅምሬ ላይ መልካም የነበረው ነገር እንደ ቤተሰብ ድጋፍ ነበረኝ። እንደ ቤተሰብ በተለይ ወላጅ እናቴና አንድ ታላቅ ወንድሜ በጣም ነው የሚደግፉኝ። በጣም እግር ኳስን የምወድበትን ልክ ተረድተው ስሜቴን ከግንዛቤ ያስገብተው በመደገፉ በጣም ትልቅ አስተዋጽኦ ነበራቸው። እናቴ ትምህርት ቤት እያለሁ ስፖርት ጋዜጦችን ገዝታ ታስቀምጥልኝ ነበረ። ከዛ ባለፈ የስልክ ተሳትፎ በማደርግ ጊዜ የካርድ ሞባይል ሲሆን የካርድ መደበኛ ስልክም ሲሆን የክፍያ ገንዘብን ከመመደብ ጀምሮ ስቴዲየም ስገባ ሙሉ ወጪን ከመሸፈን ጀምሮ ሁሉንም በማድረጉ ረገድ እናቴ በጣም ትልቅ ሚና ነበራት። በጣም ወንድሜም እንደዚሁ እግር ኳስን እንዳይ ያበረታታኛል። ዲሽ ቤት ኳስ ቤት ለኔ ብሎ የሄደባቸው በጣም ብዙ ምሽቶች አሉ። መተኛት እየፈለገን የኳስ ማየት ስለምፈልግ ማለት ነውና በተለይ በሁለቱ የቤተሰብ አባላት በጣም ተደግፌያለሁ። ሌሎቹን ፈተናዎች የነሱ መደገፍ አበርትቶኛል ብዬ አስባለሁ በአንድ በኩል። በሌላ በኩል ብዙውን የሰዎችን አስተያየት እኔ በፖዚቲቭ ወስድና በሚጠቅመኝ መልኩ የምጠቀመውን እጠቀማለሁ፣ የማይጠቅመኝ ግን እጥላለሁኝ። እንደዛ ነው ማረገው እና ፈተናው ከአመለካከት ጀምሮ በተለያዩ ቦታዎች ላይ ማህበራዊ ጉዳዮች ላይ ስንቀላቀል ያለው ነገር እግር ኳስን የምታይ ሴት ይሄ ከሴትነቱ ወይም ከተፈጥሮ ሴትነት ከሚሰጠው ተፈጥሮ ራሱ የወጣች የምትመስላቸው በጣም ብዙ ሰዎች ገጥመውኝ ያውቃሉ። አመለካከታቸውንም አይቻለሁ። ግላዊ ህይወት ላይ ተጽዕኖ አለው። የትዳር ህይወትን ለመመስረት ጓደኝነትን ለመመስረትም ተጽዕኖ አለው። ይሄ ቤቷን የምትጠብቅ ትዳሯን የምታይ ቤቴን የምትል የማይመስላቸው ብዙ ሰዎች አሉ። ከሴትም ከወንድም ነው አመለካከቱ። በጾታ ልደለድለው አልፈልግም፣ ግን እንዳጠቃላይ በጣም ከባድ ፈተና አለው። ከመንገዴ ጋር በተገናኘ ለእኔ በጣም ከባድ ያደረገው የነበረው የእናቴ ህልፈት ነው። ብዙውን ስለምደግፈኝ ብዙውን ነገር አብራ አጋሬ ስለነበረች ከዛ በኋላ የእሷ መሞት ለእኔ ከባድ ነበረ። ማለት ወደዚህ ሙያ መምጣት ወይስ መማር ትምህርትም ላይ ስለነበርኩኝ አስቸጋሪ ነበር ራስን ማስተማርና ከዛ ደግሞ
ሙያ ውስጥ መግባት ሁለቱን ጎን ለጎን ለማስኬድ ነገሮች አስቸጋሪ ነበሩ። ከዛ ባሻገር እዚህ ጋር አሁን እንዲህ ነው ተብለው የማይብራሩ ቤተሰባዊ ጉዳዮችም ነበሩና እነዚህ ነገሮች በጣም ፈትነውኛል በግሌ። ከዛ ወደ ሚዲያው ልምጣ። ወደ ሚዲያው ስመጣ በተወሰነ መልኩ ስመጣ የሆነ አቀባበሉ የሚያበረቱ አንተን ጨምሮ በርቺ የምትሉ በጣም ብዙ ሰዎች እንደነበራችሁ አምናለሁኝ። በሌላ በኩል እንደ ተቋም ስራ ለማግኘት በጣም ተቸግሬ ነበረ። በጣም ማለት ነው። ቢያንስ አይታችሁ ክፈሉኝ ሁላ እስከ ማለት ደርሼ ነበረ። የተወሰነ መልኩ ላይ እስከ ማለት ደርሼ ነበር። አንዳንዴ ደግሞ እኔም ያው ብዙ ካንተ የሚፈለግ ባህሪ አለ። ያን ደግሞ እኔ አልችልበትም። ያንን ታሳቢ በማድረግ ደግሞ ቤቴ ረጅም ጊዜም ቁጭ ብዬ አውቃለሁኝ ስራ አጥቼ ማለት ነው። እና ይሰራሉ ሴቶች የሚለው ነገር እንደ አመለካከት ብዙ ተቀባይነት ያለው ነገር አይደለም እና ያ በጣም ፈታኝ ነበረ። ከዛ በኋላ በጽሁፍም የመጀመሪያ የጽሁፍ ስራዬን የሰራሁት አዲስ አድማስ ላይ ነው 2000 ሚሊኒየም ላይ። ለዚህ በጣም ግሩምን አመሰግነዋለሁ። መጀመሪያ እድሉን የሰጠኝ ሰው ነው። ከዛ በኋላ ካንተ ጋርም የተወሰነ ወራት የመስራት እድል ነበረኝ ኤፍኤም 96.3 ላይ በልብ አድርጋቸው ሽፈራው አነጋጋሪነት ካንተና ከምስጋናው ጋርም ሰርቻለሁ። ከዛ ድሬ ቲዩብ ድረገጽ ላይ ለ6 አመት ቆይቻለሁ። በመሃል ቃና ቲቪ ስፖርት ይጀምራል የሚል ነገር ስለነበረ አራት ሆነን ቃና ቲቪን ተቀላቅለን ለ9 ወራት እዛ ቆይተናል። ጥሩ ትምህርት ያገኘሁበት ቤት ነው። ተምሬያለሁ። የትም ቦታ መማር ጥሩ ነው። ከማንኛውም ነገር እንማራለን። ከዛ ከወጣን በኋላ ሪጎሬ የስፖርት ፕሮግራምን ከግርማቸው ከበደና ልዑል ታደሰ ጋር በመሆን ሰርተናል። ከዛ በኋላ ኢትዮ ላይቭ ስኮርም ሰርቻለሁ በድረገጽ። ከዛ ደግሞ ኦሎምፒያድ 97.1 ጋር ላይ ከሀና ገብረስላሴ ጋር ገባ ነበረ። እነሱ እድሉን ይሰጡኝ ነበረ፣ ያበረቱኝ ነበረ። በሂደት ግን እኔ ማምነው ምን ነበረ በዛ መሃል በተከለከልኩባቸው የትኛውም የስራም ሆነ ማንኛውም እድል ውስጥ ራሴን ማብቃት ነበረ ማስበው። ለምሳሌ በግልጽ ችግርሽ ይሄ ነው፣ ይሄንን አስተካኪ የሚል ሰው ብዙም የለም ስፖርታችን ውስጥ። በግልጽ የሚነግርህ ሰው የለም። ነገሮች በተዘዋዋሪ እንዲደርሱ ነው የሚደረገው። እኔ ደግሞ ለእንደዚህ አይነት ነገሮች ብዙም ቦታም ሰዓትም የለኝም እና ምንድነው ማረገው እያንዳንዱን ህይወትም አጋጣሚም ነገሮችም የሚሰጡኝን ነገሮች ፖዚቲቭሊ ወስጄ ለህይወቴ በሚጠቅም መልኩ እጠቀምበታለሁ። ያ ማለት ምን ማለት ነው? ችግሮቹን ያመለካከትም የተለያዩ ችግሮችንም ሰርቶ በማሳየት አምናለሁኝ። ስለዚህ እኔ ብቃቴን ማውጣበት መንገድ ምንድነው ነው? ለምሳሌ ያህል የማህበራዊ ድረገጽ ላይ ሀገር ውስጥ ስፖርት እኔ በምጽፍ ሰዓት ምንም አይነት የተለየ ጥቅምን አስቤ አልነበረም። አግኝቼም አላቅም። እውነት ለመናገር ከገንዘብ ከምናምን አንጻር አግኝቼ አላቅም። አሁን ያኔም ግን ሰው የሀገር ውስጥን ማህበራዊ ድረገጽ ላይ ውጤቶችን ማወቅ አለበት ከሚል እሳቤ በራሴ እለጥፋለሁ፣ በራሴ ክልል ሄዳለሁ። ሁሉንም ነገሬን በራሴ የመጀመሪያው ነገር ያደረኩት ምንድነው ነፃነቴን መጠበቅ ነው። ከድህነቴ ጋር ነፃነቴን መጠበቅ ነው፣ አእምሮዬን መጠበቅ ነው። ከዛ በኋላ ያለውን ነገር እኔ ተፈትኜ ማግኘት ያለብኝ የትኛውም ጥቅም ቀርቶብኝ መጀመሪያ ነፃነቴን ማንነቴን መገንባት ላይ ነው ያተኮርኩት፣ ራስን መስራት ላይ። ከዛ ያ በራስ መተማመን ያ አቅምን የመፍጠር ነገር ከፍ ሲል በጊዜው የሆነ ቦታ የራሱን ጊዜ እንደሚያመጣ አምን ነበረ። እናም ሰዎች በመጥፎ አትችም ይቀርሻል፣ አሁንም ተሳታፊ ነሽ፣ አሁንም የሬዲዮ ጋዜጠኛ ሳይሆን አድማጭ ነሽ የሚለውን ነገር የሚናገሩኝ ሰዎች ነበሩ። ያንን ምንድነው ማረገው በአመለካከቴ ባለኝ ነገር ሁሌም ማንበብና ራሴን ማብቃት ላይ ማተኮር ነው። እነሱ ላይ ምቆይ ከሆነ የእነሱን ሀሳብ እያብሰለሰልኩ ምቆይ ከሆነ ለራሴ ከምሰጠው ጊዜ ላይ እንደመስረቅ ነው ምቆጥረው። ስለዚህ ያለኝ አማራጭ ያንን ነገር ማድረግ ነው። ችግሮቹን በዚህ መልኩ ነው ያለፍኳቸው። የግላዊ ህይወት ላይም እንዳልኩት ሌሎች ነገሮች ላይም የመጡ በጣም ብዙ ተጽዕኖዎች አሉ። በሚዲያ ደረጃም እድሉን የከለከሉኝ ብዙ ሰዎች አሉ፣ ግን አመሰግናቸዋለሁ። ምክንያቱም እነሱ ባይከለክሉኝ ምናልባት አሁን ያለችዋ ኑራ አሁን ያለችዋ ማንነቷ መኖሩን እጠራጠራለሁ። በደንብ ነው ያበረቱኝ፣ በደንብ ማለት ነው። እና እድሉን ወሰድኩና ለምሳሌ በአንድ ወቅት ዲግሪ የትምህርት ማስረጃ ዲግሪ አልነበረኝም። አውቃለሁ ያለ ዲግሪ ወይም
ይሄኛው የትምህርት ማስረጃ ሳይኖራቸው የሚሰሩ ሰዎች እንዳሉ አውቃለሁ። ግን እኔ ንጽጽሬ ከነዛ ሰዎች አይደለም፣ ከራሴ ጋር ነው። ከራሴ ትላንት ጋር ነው መፎካከርም መነጻጸርም የሚገባኝ ራሴን። ስለዚህ ምንድን ያደረግኩት የትምህርት ማስረጃ የላትም ስለዚህ ልንቀጥራት አንችልም የሚል ነገር ስሰማ ሰዎቹ ልክ ስለነበሩ እኔ ትምህርት ማስረጃ ያስፈልገኛል ማለት ነው። በከባድ ሁኔታ ውስጥ ሆኜ ያንን ትምህርት ተማርኩኝ። ልምዱ ሌሎች ነገሮች አንዳንድ ቦታ ላይ መስፈርት አልሆኑ ወይም ከግንዛቤ እንዲገቡ አልተደረገም። ስለዚህ ያንን ቆሜ እሱ ላይ ማልቀስ ለእኔ ምንም የሚጨምርልኝ ነገር የለም። ስለዚህ ራሴን ማብቃት ነበረብኝ። ወደዛ ነው ያተኮርኩትና ፈተናው ቀላል የሚባል አይደለም። ከማህበራዊም ከተለያዩ ነገሮች አንጻር አንዱ ከነዚህ ነገሮች አጠቃላይ ስለሆነ እያወራን ያለ ነው። እያንዳንዱን ብንዘረዝረው ጊዜው አይበቃንም። ግን ከተወሰኑ ነገሮች አንጻር ለምሳሌ ያህል አሁን ባለው ህይወቱ አንተም በደንብ ታውቀዋለህ። የምሽት ኳሶችን ማየት አለ፣ በጠዋት መግባት አለ፣ በሌሊት መግባት አለ፣ ቀን ላይ ጋዜጣዊ መግለጫዎች አሉ፣ የሀገር ውስጥ እግር ኳስ አለ፣ የውጭውን ማየት አለብህ። በዚህ መሀል ከቤተሰብ ጋር ራሱ የመገናኘት ጊዜ የለህም። በጣም የተጣበበ ነው። መራራቁ ከፍ ያለ ነው። እንዲህ ያለውን ነገር ማን ነው የሚቀበልህ ቢለውም ነገር ራሱን የቻለ ተጽዕኖ አለው። ከዛ ሌላ ግን እርካታውና ደስታው ቀላል የሚባል ነገር አይደለም። የምትወደው ነገር ስራህ ነው፣ መዝናኛው ስራ ነው። ግን አጠቃላይ እንደ ማህበረሰብም ስፖርቱ ላይ ብቻ ሳይሆን እንደ ማህበረሰብም ለሴት ልጅ ያለው አመለካከት ራሱን የቻለ ተጽዕኖ ይፈጥራል። ግን እኔ ችግሮችን ሁሉ አድራሻ መስጠት አልወድም። እያንዳንዱ የምታረምበትን ነገር ከጾታዊ አንጻር መቃኘት አልፈልግም። ያ አይደለም። ለምሳሌ ያህል የምሰራበት ኤፍኤም አዲስ 97.1 ላይ የቀጥታ ስርጭት ቢኖርና ኳስ ለማስተላለፉ ሌላ ሰው ቢመደብ እኔ የምረዳው ከምን አንጻር ነው? ከድምፅ፣ ከአቀራረብ፣ ከእነዚህ አይነት ነገሮች አንጻር መዳቢውን እረዳዋለሁኝ። አንዳንድ ነገሮች ከነ ሁሉ ነገራቸው የምትጠብቃቸው ነገሮች አሉ። ግዴታ በጾታ ግዴታ በሆነ ነገር መደበቅ አይጠበቅብህም። ወይ ጾታዬ እንዲህ ስለሆነ ምና ማለት አያስፈልግም። እዛ ጋር ማመን ያለብህን ነገር ታምናለህ። ዜና ለመስራት ግን የኔም ጭንቅላት የሌላ ሰውን ጭንቅላት ተመሳሳይ ነው ብዬ አምናለሁኝ። የሚያወጣው ነገር ነው የሚለየን። ስለዚህ በዛ ግን ከተለየሁኝ ወደ ጾታው ሳይሆን ለምን ይሄንን ለመስራት ለምንድን ነው እድሉን ያጣሁት የሚል ጥያቄን ከጥያቄነቱ አንጻር ብቻ አነሳለሁኝ። ምክንያቱም ያ ሰው ጭራሽ አይምሮ ላይ ላይኖርም ይችላል። ሁሉንም ነገር በጾታ ሁሉንም ነገር በአድራሻ ሁሉንም ነገር ወደሆነ ነገር መውሰድ አንደኛ ራስን መጉዳት ነው፣ የራስን ኢነርጂ መጨረስ ነው። ሁለተኛ ነገር ደግሞ አያሻግርም። ሶዋት እሺ ከዚያስ ብለህ ስታስብ ምንም የሚጠቅም ነገር የለውም። ስለዚህ ከዚህ አንጻር ነገሮችን በፖዚቲቭሊ ወይም በበጎ ወስዶ ራስ ላይ መስራት ነው። በትክክል ሙያዊ በሆነ መልኩ ይሄን አሻሺ የሚል ሰው ሲመጣ ሴት ስለሆንኩ ነው አይደለም መባል ያለበት። ሰውየው ያረመኝ ነገር ያለው ነገር ልክ ነው ልክ አይደለም የሚለው ነው መለኪያ ሆኖ መቅረብ ያለበትና እኔ በዛ አምናለሁኝ። በዛ መንገድ ነው ብዙ ጊዜ መጓዝ የምፈልገውና በግልጽ አይ ይሄ ለሴቶች አይሆንም ወይ ደግሞ ይሄ እንዲህ ነው የሚል ምላሽ የሚሰጡ ሰዎችን ነው በቀጥታ ከዛ አንጻር መመለስ የሚያስፈልገው የሚል እምነት አለኝ። ከዛ በተረፈ ደግሞ የትምህርት ህይወቴም ላይ የእናቴ መሞት ቤተሰባዊ ነገር ምናምን ብዙ ተጽዕኖ አሳድሮብኛል። ግን ለበጎ ነው። ደግሞ በተራው ሌላ ትምህርትን ተምሬበታለሁ፣ ሌላ ነገርን አውቄበታለሁ። ከምንም እና ከማንም በላይ ደግሞ ተመን የሌላቸውን ሰዎች አትርፌበታለሁ። ለምሳሌ ያህል አብሬ በሰራሁባቸው ጊዜያቶች እንደነ ግርማቸው ከበደ፣ ልዑል ታደሰ ጋር መስራት ማለት ራሱን የቻለ ትምህርት ቤት ነው። የተማርኩት የህይወት መንገድ አለ። አሁን ደግሞ 97.1 ላይ ሁሴን አለ ኤዲተሬ፣ መምህር መሆን የሚችል ሰው ነው። በትክክል ነው ኤዲት የሚያደርገው። ማስተካከል ያለብኝን ይነግረኛል። የኔ ረጅም ዓመት ኳስ ውስጥ መቆየት፣ ረጅም ዓመት ሙያ ውስጥ መቆየት ዛሬ መጥቶ እኔን ማረም ላለበት ሰው ጆሮዬን እንድዘጋ ማድረግ የለበትም። ከዩኒቨርሲቲ ዛሬ የወጣ ልጅ እኔን ማስተማር ከቻለ ምን ችግር አለው ብማር እኔ። ከዛ በፊት ከኔ በልምድ የተሻለው ሰው ደግሞ ያለፈበት የህይወት ልምዱን ሲነግረኝ የሚጠቅመኝን መውሰድ ከኔ ይጠበቃል። ስለዚህ ሁሌም ራስን ማብቃት፣ ራስ ላይ ማተኮር መፍትሄው። የራስ የሆነ ነገር ላይ መቆየት በጣም ተገቢ ነው ብዬ አስባለሁኝ። የሚጠቅመውም እሱን ስለሆነ ራስህን ከሰራህ ራስህን ብቁ ካደረግ አንተ ስለፈለክ ሳይሆን
ሌሎች ሰዎች አንተ እንድትፈለግ የሚያደርግ ነገር ስላለ መድረኩ የማይከፈትበት መንገድ አለ ብዬ አላስብም። ለዛ ነገር ግን ጥረት፣ ድካም፣ ትዕግስት ይፈልጋል። ሰዎችን በበጎ ማየት ያስፈልጋል፣ መማር ያስፈልጋል። አሁን ጊዜው ጥሩ ነው። ማህበራዊ ድረገጾች አሉ፣ ራስን መሸጫ በጣም ብዙ መድረኮች አሉ። የምናቀርበው ነገር ለገበያው ይሆናል ብሎ ማሰብ ነው ትልቁ ነገር። ከድሮ ለምሳሌ ተሳታፊ ያለችው ኑራ አሁን ብዙ የቀየረችው ነገር አለ። ውጤት ገልጸህ የምታልፍበት ጊዜ አይደለም። አሁን ያንተን እይታ ያንተን ምልከታ ከተጨባጭ ነገር ጋር የሚፈለግበት ጊዜ ነው። ያንን እንዴት አድርጌ ራሴን ማብቃት አለብኝ፣ እንዴት ማሳደግ አለብኝ፣ ከማን ምን እማራለሁ፣ የተጫዋች ስም አጠራር መማር ካለብኝ መማር አለብኝ። እኔ ድሮ ስጠራ በነበረበት አሁን ላይ ያሉ ተጫዋቾች ላይጠሩ ይችላሉ። ከዛ ጀምሮ ራስን ማዘጋጀት መፍትሄ ነው ብዬ አስባለሁ። ካስረዘምኩት ይቅርታ። አመሰግናለሁ ማርክ። ሀና ገብረስላሴ እባላለሁኝ። የስፖርት ጋዜጠኛ ነኝ። በጋዜጠኝነት ኦልሞስት ወደ 14 ዓመት አካባቢ አሳልፌያለሁኝ። ጋዜጠኝነት ስራዬን የጀመርኩት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በአሁኑ በድሮ ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጥቅል በሁሉም አይነት ስራዎች ላይ የሚሰራ የመዝናኛና የስፖርት ጋዜጠኛ ሆኜ ነው። ከዛ ግን በአጭር ጊዜ ውስጥ ወደ ስፖርት ጋዜጠኝነቱ ሙሉ ለሙሉ ጠቅልሎ በመግባት ረዥሙን ጊዜን ማለት በምችለው ደረጃ አሳልፌያለሁኝ። ኢቲቪ፣ በሬዲዮ በተለይ ደግሞ በኤፍኤም አዲስ 97.1 ከዛ ባሻገር ግን በብስራት ኤፍኤም ምስረታ የመጀመሪያው ዓመት አካባቢ እንዲሁም ደግሞ ከዛ ዳግም ተመልሼ በኤፍኤም አዲስ 97.1 በግል አየር ሰዓት በመግዛት ሰርቻለሁ። ከዛ ደግሞ የዲኤስቲቪ አትሌቲክስ ኮሜንታተር በመሆንም እንደዚሁ ሚዲያው ላይ አሳልፌያለሁኝ። እንደ ሙያ የስፖርት ጋዜጠኝነት ለሚወዱት እና የበለጠ አሻራቸውን ለማሳረፍ ለሚጥሩበት በጣም አስደሳች የስራ ዘርፍ ነው ብዬ አምናለሁኝ። እንደዛም ሆኖ ግን ቀላል ወይ ደግሞ ወደ ሙያው ለመቀላቀል ቀላል ነው እያልኩኝ አይደለም። በተለይ ደግሞ ሴት እህቶቼ ሊረዱት የሚችሉት ወይም ደግሞ ሴት የሙያ ባልደረቦቼ ወይም ደግሞ ሞክረው እዚህ ሙያ ውስጥ ያልቀጠሉ ብዙዎች የሚጋሩት ሀሳብ ግን ይኖራል ብዬ አስባለሁ። በተለይ እንደ ሴት ብዙ ስቴሪዮታይፖች አሉ ወይም በማህበረሰባችን ዘንድ አትችልም መባልን የተላበሰ የስራ ዘርፍ ነው ብዬ አስባለሁኝ። ብዙ የወንዶች የሆነ ዓለም ውስጥ ነው እንግዲህ በጣም ጥቂት ሴቶች ብቻ ገፍቶ ለመግባት የተገደድ ነው። ምናልባትም እያንዳንዳችን በየራሳችን ያሳለፍነው ኤክስፒሪየንስ የተለያየ ሊሆን ይችላል። ግን እንደ እድል ሆኖ እኔ የመጣሁበት ባክግራውንድ ጥሩ ነበር ማለት እችላለሁ። ቤተሰቤ ያግዘኝ ነበር። ጓደኞቼ ብዙ አትቺም የሚባሉን ነገር አይደለም ብዙ የገጠመኝ፣ ግን ደግሞ ሙሉ ለሙሉ ደግሞ በኮንፊደንስ ትችያለሽ ብለው የሚናገሩ ወይም ደግሞ ይችን ነገርሽን ብታርሚያት እኮ እዚህ ደረጃ ትደርሻለሽ የሚሉ ሰዎች ቁጥር ግን አነስተኛ ነው። በወንዶች ጋር እንዳለው ማበረታቻ ግን ለሴቶች ቀላል አይደለም። ብዙ ሰው እና በቃ ስቴዲየም ትያለሽ ማለት ነው ወይም ደግሞ ዲኤስቲቪ ቤት ነው የምትገኙ ማለት ነው አይነት ጥያቄዎችን ደጋግሞ ያነሳልና እነዚህ በቀላሉ ገና መነሻ ላይ ብዙ ሰው የሚያነሳቸው ትወጃለሽ ግን ስፖርት ትወጃለሽ፣ ኳስ ትወጃለሽ ምናምን የሚልህ አይነት ኦዲየንስ በብዛት አለ። ወንዶች አይጠየቁም። በጣም በእርግጠኝነት መናገር የምችለው ብዙ ወንድ ባልደረቦቼ ይሄንን ጥያቄ አይጠየቁም በጣም በቀላሉ። ሴት ስትሆን ግን የመጀመሪያው ጥያቄ ትወጃለሽ ታውቂያለሽ ከሚሉት ነው የሚጀምረውና ትንሽ ከዚህ ስቴሪዮታይፕ ይጀምራል። ከዛ በኋላ ግን ሁላችንም የማህበረሰባችን ነጸብራቅ ነን። ሚዲያውም ጋር የመጣው ባለሙያ ጭምር ይሄንኑ ሀሳብ ሲያንጸባርቅ ትመለከታለህ። የሚዲያ ባለሙያው ወይም የስራ ባልደረቦቻችን የመጀመሪያዎቹ ጊዜያት ላይ መቻልህን ወይም ማወቅህን
እስከሚያምኑበት ደረጃ ድረስ ከባድ ፈተና ነው። ስለዚህ ለወንዶች የሚሰጠው ቦታ አይደለም በእኩል የሚሰጠው። ምናልባትም ሴቶቹ በሚቻለን አቅም እንደምንችል እንደምናውቅ ፕሩቭ ለማድረግ እጥፍ ያህል ርቀቶችን መጓዝ ይኖርብናልና በዚህ አንጻር ረዥም ርቀትን ተጉዘህ እንደምትችል ማሳመን የሚገባህ ስፍራ ነው ብዬ አስባለሁኝ። ከሌሎቹ ወይም ደግሞ በተጨማሪም ብዙ ተቋማት ሴቶችን በስፖርት ጋዜጠኝነት ከመቅጠር ይልቅ በአማራጭነት ወይም እንደ የመጨረሻ ምርጫቸው አድርገው የሚሄዱበትን መንገድ ትመለከታለህ። ብዙውን ጊዜ ለሙያው ወንዶች ተመራጭ ሆነው ይስተዋላል። የስራ እድል የማግኘቱ ነገር በተወሰነ መልኩ ጠባብ ነው። እድሉም ከተሰጠ ሙሉ ለሙሉ በራስ መተማመኑ የለም በምንለው ደረጃ በባልደረቦችም በኃላፊዎችም ዘንድ ያለ ክፍተት ስለሆነ አምኖ ስራዎችን የመስጠት ኃላፊነትን እዛ ሰው ላይ የመጣሉ ነገር ብዙ አይስተዋልምና የማደግ ሂደቱን ይገታዋል። በድጋሚ እድለኛ ነኝ ማለት እችላለሁኝ። ቢያንስ የሰራሁበትን የለፋሁበትን የስራ ቦታዎቼም ላይ በተመሳሳይ ሪዋርዲንግ ነበሩ ወይም ደግሞ በምላሹ ጥሩ ምላሽ ያገኘሁባቸው የስራ ጊዜያትን ያሳለፍኩት እና ለኔ መልካም ነበር። ግን ለኔ ሆኗል ማለት ሁሉም ያንን አልጋ ባልጋ የሆነ መንገድ አግኝቷል ማለት የሚቻልበት ግን አይደለም። በብዙዎች ዘንድ ከጓደኞቻችንም ጋር ስናወራ ትንሽ እኔም ደፋር ስለሆንኩኝም ሊሆን ይችላል እጋፋለሁኝ። ለምን ብዬ እጠይቃለሁ። በየትኛውም ሁኔታ ውስጥ ጥያቄዎቼን ወደኋላ መልሼ ወደኋላ አስቀርቼ የሚሄድ አይነት ሰው አይደለሁም። ትንሽ አውትስፖክን ነኝ ወይም ደግሞ ይሄ ፊት ለፊት ተናጋሪ አይነት ባህሪ አለኝና እሱም ምናልባት ትንሽ ደፋርነቱም የሰጠኝ እድል ሊኖር ይችላል ብዬ አስባለሁኝ። ግን ሁሉም ደግሞ እንደዛ ላይሆን ይችላል እና ይሄኛው ትንሽ የስራ እድሎቹንም የሚያጠብበት የተገኙትንም የስራ እድሎች በትክክል መጠቀም እንዳይቻል የሚያደርጉባቸው አጋጣሚዎች አሉ። ከዛ ባሻገር ግን በግል ደግሞ የአየር ሰዓት ወስዶ ወይም ደግሞ ሌሎች ስራዎችን ለመስራትም በተመሳሳይ ወንዶች ጋር እንደሚቀለው ሴቶቹ ጋር ቀላል ነው ማለት አንችልም። ብዙ ኮምፕሌን እንዳይመስል ያነሳሁት ነገር መልካም የሚባሉ በዚህ ሁሉ መሃል ውስጥ መልካም የሚባሉ ሰዎች ባለሙያዎች በጣም ተቀባይነት ያላቸው የማህበረሰባችን ክፍሎች የሉም ማለት አይደለም። አብላጫው ያኛውን ስሜት ስለሚያንፀባርቅ ነው። ሴትነትን መደራደሪያ ሊያደርጉ የሚፈልጉ በአጋርነት ወይም በስፖንሰርነት አብሮ ለመስራት የሚደረገውን ጥረት በተለያየ መልኩ የሚያበላሹት ተቋማትን የሚወክሉ ግለሰቦችን የብዙዎችን ልፋት ከንቱ ሲያደርጉት በጊዜም ተስፋ ቆርጠው ከሙያው እንዲወጡ ሲገደዱም እንደዚሁ እናስተውላለን እና ይሄ በብዙ መልኩ ብዙ ስራ ሊሰራበት የሚችል የሚገባም ቦታ ነው ብዬ አስባለሁ። ምናልባት እንደ መፍትሄ ከወሰድነው የመጀመሪያው ነገር እኛ ኃላፊነት አለብን ብዬ አምናለሁኝ። በተለያየ አጋጣሚ የስራው መስክ ውስጥ የተገኘነው ሴት ስፖርት ጋዜጠኞች እኛ እንዴት አለፍን? እኛ ምን አይነት ፈተናዎች ገጥመውን ነበረ? ስለዚህ እኔን የገጠመኝ ፈተና ሌላ እህቴን እንዳይገጥማት በምን መልኩ መተጋገዝ እንችላለን? በምን መልኩ ያለንን ልምድ እናካፍላለን? ተመሳሳይ ድንጋይ እኔን የመታ ድንጋይ ሌላን ሰው መምታት የለበትም። በሱ በኩል ልምድ መለዋወጥ የምንችልበት በጣም በቅንነት መተጋገዝ የምንችልባቸውን አማራጮች መፈለግ ያስፈልጋል ብዬ አስባለሁ። ይሄ የኛ ኃላፊነት ነው። ምናልባት ከኛ በፊት የነበሩት ይሄንኑ በአይነት አጋጣሚ አልፈው ባለመገናኘት ወይም ደግሞ መረጃዎችንም ባለመለዋወጥ የተከሰተ ነገር ሊሆን ይችላል። እድለኞች የሆኑ ደግሞ ጥቂቶች ይሄንኑ ከታላላቆቻችን መረጃም ወይም ደግሞ እውቀቱንም የተካፈሉበት አጋጣሚ ሊኖር ይችላል። ግን ነገም ከነገ ወዲያም ተመሳሳዩ ነገር እንዳይመጣ በዛ መልኩ መደረግ አለበት። ከዛ ውጪ ግን የሙያ አጋሮቻችንም ሆነ የመገናኛ ብዙሃን ኃላፊዎች ባለቤቶች በተለያየ መልኩ ተጽዕኖ ማሳደር የሚችሉ ሰዎች ሁሉ
ጎበዝ ባለሙያዎች ብቅ ሲሉ የበለጠ ማበርታት፣ ችግሮች፣ ክፍተቶች ሙያዊ ሁላችንም ላይ ስህተቶችና ክፍተቶች ይገጥማሉ። እነዛ ሲገጥሙ ደግሞ በአንድ ጊዜ ስብር እንዲል ከማድረግ ይልቅ አንድን ባለሙያ ስህተትን እያረሙ እያስተማሩ ማደግ የሚቻልበትን መንገድ ቢፈለግ የተሻለ ነው ብዬ አስባለሁኝ። በጣም የተሻለ ጥሩ እይታ ጥሩ ምልከታ ያላቸው ጎበዝ ሴት ስፖርት ጋዜጠኞችን መፍጠር ይቻላል ብዬ አስባለሁኝ። የተወሰነ ስራ ይፈልጋል፣ ኮሚትመንት ይፈልጋል፣ በጣም ድጋፍ ይፈልጋል። በዛ ሂደት የተሻሉ ጎበዝ ባለሙያዎች መምጣት ይችላሉ። ከዛ ባሻገር ግን ራሳችን ደግሞ ሴት ስፖርት ጋዜጠኞች እነዚህ ሁሉ ችግሮች አሉ በሚል ወደኋላ መቅረት አይጠበቅብንም። በምንችለው አቅም ሁሉ ራሳችንን ማብቃት፣ ራሳችንን የተሻለ ማድረግ፣ ስራችን ላይ ኳሊቲ ያለው ነገር ዴሊቨር ለማድረግ ወይም በጥራት ጥሩ የሚባል ይዘት ያለውን ነገር ለአድማጭ፣ ለተመልካች፣ ለአንባቢ በማቅረብ ረገድ የምንሰራ የምንለፋ ስራችን ስማችንን ማስጠራት የሚችል እንዲሆን ማድረግ የሚጠበቅብን ሰዎች ነን ብዬ አስባለሁኝ። ችግሮችን ብቻ እያነሳን ስለ ነገ ጭልም ያለ ነገር ያለ ስሜት እንዳይኖር በራሳችንም ብዙ ስራዎችን መስራት ይጠበቅብናል ብዬ አምናለሁኝ። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን